عباد الله ነብያችን አለይሂ ሰላቱ ወሰላም ባልደረቦቻቸውን በተለያየ ምክር ይመክሯቸው ነበር። አስተማሪያችን ናቸው ነብያችን ሰለላሁ ዐለይሂ ወሰለም። ኡማቸውን ሁሉንም አስተምረዋል። አስተምሮታቸው ይለያያል። አንዳንዴ መገፋፋት ነው፣ አንዳንዴ ማስጠንቀቅ ነው፣ ማስፈራራት ነው። ስለ ረመዳን ፈዳኢል ነገሩን፣ ስለ መቆም ተነገረን ብዙ። ላኪን ነፍሶቻችን ያሉት የት ነው? ነፍሶቻችን አንዳንዴ ቆም ማለት ማሰብ አለባቸው። ጀሃነምን ማወቅ አለባቸው ጀሃነም ፊት ለፊት ከመቆማቸው በፊት። ነብያችን አለይሂ ሰላቱ ወሰላም አንዘርቱኩም النار ይላሉ ሚንበር ላይ ሆነው ከእሳት አስጠነቅቃችኋለሁ፣ ከእሳት ተጠንቀቁ፣ ከጀሃነም ቅጣት ተጠንቀቁ። ምክንያቱም ሰዎች ጀሃነም ውስጥ ሲጣሉ የሚመኙት ዛሬን እኮ ዱንያ ላይ ባወቅን ኖሮ ዱንያ ላይ አቅል ቢኖረን ምን ሰማ ቢሆን ምን ረዳ ቢሆን ሚገባን ቢሆን እዚህ ላይ አንዳረግም ነበር፣ ለዚህ አንሆንም ነበር። አንድ እድል ይሰጠን ነው የሚሉት። እድሉ የለም። ይሄ በአላህ ኢልም የቀደመ ነገር ነው። የሚመለስ የለም ጀሃነምን ካየ በኋላ። ስለዚህ ዛሬ አላህ አቅል የሰጠህ እንድትመከር እንድትገጸጽ ነው። ነገ ዋይታ አይጠቅም። አላህ የጀሃነም ሰዎችን ሐል ሲጠቅስ إذا رأتهم من مكان بعيد جهنم ستاቸው على برقة سمعوا لها تغيظا وزفيرا ፉጨቷን ይሰማሉ፣ ቁጭቷን ይሰማሉ። ዱንያ ላይ የነበሩት ካፊሮች ላይ፣ ዱንያ ላይ የነበሩት አምባገነኖች ላይ፣ ዱንያ ላይ ይበድሉ የነበሩት፣ ዱንያ ላይ በማን አለብኝነት እንደፈለጉ ያተረማምሱ የነበሩት ጀሃነም ጠብቃ ጓጉታ በቁጭት ትጠብቃቸዋለች። ተغيظا وزفيرا إذا ألقوا منها مكانا ضيقا مقرنين ከጀሃነም ተጠፍረው እጅ እግራቸው ታስሮ ጀሃነም ውስጥ ጠባቡ ቦታ ላይ ሲወረወሩ አላህ ማንም ይደርስልኝ? ምንም ይጠቅም? ወጣትነቱ ይጠቅማል? ዱንያ ላይ አፍላነቱ ይጠቅማል? ስልጣን ይጠቅማል? አባት እናቱ ይደርሱልሃል? የአላህ ረህመት የለም ተቋርጧል። ጀሃነም ላይ ነው የምትጣለው። إذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا ያኔ ወይኔ ጥፋቴ ብለው በጥፋት ይጣራሉ አለ። ይጮሃሉ። لا تدعوا اليوم ثبورا واحدا ይባላል። ዛሬ አንድ ጥፋት ብቻ አትጣሩ፣ ብዙ ጥፋት ራሳችሁ ላይ ተጣሩ ይባላል። ይፈይዝባችኋል፣ አይጠቅማችሁም። اصبروا أو لا تصبروا سواء عليكم إنما تجزون ما كنتم تعملون ታገሱ፣ ሰብር አርጉ፣ አታርጉ፣ ጩሁ። ዱንያ ላይ የተመከራችሁት የተገጸጻችሁት ለዚህ ነበር። ተጠንቀቁ፣ አላህን ፍሩ። ቀላል ነው እኮ አላህን መፍራት። አትበድሉ፣ የሰው ሐቅ አትብሉ፣ ዙልም ተጠንቀቁ። ቁርአን መጥቶ ባይመክረን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ተደከው ባይመክሩን ኖሮ በአቅላችን እንኳን ዲንን እስላም ያዘዘን እኮ ጤንነት ነው፣ ሰላም ነው፣ የሰው ሐቅ አለመብላት ነው፣ የሰው አለመንካት ነው፣ አይንን ከሐራም መጠበቅ ነው፣ ክፉን ነገር አለመስማት ነው። ይሄ አቅል ፊጥራ ነው እኮ። እንዴት ቁርአን መጥቶ ተዘክራችሁ ነብዩ መጥቶ አሹፋችሁ ዲኑን ትታችሁ ዛሬ ታገዙም አትታገዙም አንድ ነው። ያኔ እነሱ ሰዋኡን علينا اجزعنا ام صبرنا ما لنا من محيص ይላል። እርስ በርስ ነው። ዛሬ እኮ አንድ ነው ይላል። ሁሉም ቅጣት፣ ሁሉም ስቃይ ዱንያ ላይ መከራ ትግስት አርገህ ታሻሽላል። የጀሃነም ቅጣት በትግስት ማይሻሻል ቅጣት። ሰዋኡን علينا اجزعنا ام صبرنا ما لنا من محيص መሸሻ የለንም፣ መውጫ የለንም፣ እዚህ ውስጥ እኮ ነው ይባባላል። ስለ ምግባቸው አላህ ቁርአን ላይ ጠቀሰ። ቁርአን ላይ የጀሃነም ሰዎች የሚበሉት ይሄንን ነው ብሎ የሚነግረን
ከሚበሉት እንዳትሆኑ ነው ጥንቃቄያችሁን ያዙ ነው إن شجرة الزقوم طعام الأثيم زقوم بتبالو وانا جهنم قبضانك الله جهنم ياسقنياف شيطان تمثلالك كندا شيطان كندنا ميمثلو ببلات قدر الله رهاب تجمرالك وسطاچو تقرارطالك يقودلو كان غسلين ምግብ አላችሁ غسلين العلماء سديد اهل النار የእሳት ሰዎች ምግል ነው አላህ ይጠብቀን የራሳቸው ከጀሃነም ከስቃዩ ከቆዳቸው የሚፈሰው ከስጋቸው የሚወጣው ሰዲድ ለነሱ ምግብ ነው لا ياكله الا الخاطئون አጥፊዎቹ አማጺዎቹ እንጂ አይበሉትም አለ አላህ የሚበላ ነገር አይደለም ليس لهم طعام الا من ضريع على بليل الله ምግባቸው እሾህ ነው ضريع ይሄ ዱንያ ላይ አዛባረኩት አቸኩሉ ዱንያ ላይ ዛሊም ላይ አቸኩል አምባገነን ላይ አቸኩል ድንበር የሚያልፍ ሰው ላይ አቸኩል ዱንያ ይሄንና ሲያጠፉ አላህ ለምን ያቆያቸዋል ይሄንና ሲረክቱ ለምን ያቆያቸዋል ለምን ያጠፋ ሰው አንዴ አያዝም አላህ ታጋሽ ነው አንተም አንዴ ብትያዝ ትጠፋለህ እኮ ግን አንዴ ከተያዝክ ያ ቅጣት የመጨረሻ ቅጣት ዋይታት አይጠቅምም አንዴ ብትመልሱ አይጠቅምም إنا كنا ظالمين አይጠቅምም أولم نؤمركم ይላቸዋል ጀሃነም ላይ ሲጫጫሁ እድሜ አልሰጠናችሁም ነበር አልተመከራችሁም ነበር አቅል አልነበራችሁም መታችሁ አላያችሁም ነበር فذوقوا فلن نزيدكم إلا عذابا والذين كفروا لهم نار جهنم አለ ጀሃነም እነዛ የካዱት የጀሃነም እሳት አለላቸዋል لا يقضى عليهم فيموتوا አንደኛው ምኞታቸው ሶስት ነው ምኞታቸው ጀሃነም ውስጥ አንደኛው ሞተን በተገላገልን ይላል ونادوا يا مالك ليقضي علينا ربك مالك ሆይ ይላል ጌታችንን ጠይቅልን በቃ እንሙት በቃ እንገላገል قال الله عز وجل لا يموت فيها ولا يحيى አይሞትም ሕያውም አይሆንም መሃል ላይ በሰቀቀን ነው قال الله كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب ቆዳቸው ተቃጥሎ አካላቸው ባለቀ ቁጥርና ሌላ እንተካላቸዋለን እንዲቀጡ كلما خبت زدناهم سعيرا بطفاج قطرنا مكتاتلن እንጨምርላታለን አለ አላህ አትሞቱ ሁለተኛው በቅደም ተከተለ መጀመሪያ ጥያቄያቸው ነው ربنا اخرجنا منها فإن عدنا فإنا ظالمون ይላል ጌታችን ያው መልሰን ወደ ዱንያ አውጣ ወደዛ ከመጣንማ ሁለተኛ ወደዛ ከሄድን እኛ አጥፊዎች ነን ትቀጣናለህ ይላል ይሄውላ የለም ዱንያ ላይ ይሄውላ የምትመከረው የምትዘከረው ለዛ ነው መመለስ የለም አላህ ነገር አትመለሱ ማለት ቢመለሱ ውሸተኞች ናቸው ወደዛው አይመለሱ ረጅ እኮ ነው ሰው ጀሃነም እኮ ወኢላ ሰሃቦች እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ይመክሩን ነበር አለ እሳቸው ጋር ስንቀመጥ ኹጥባ ላይ حتى كأننا رأي عين ذكرنا بالجنة والنار حتى كأننا رأي عين فإذا خرجنا نسينا نبي صلى الله عليه وسلم قال سنون في مكرون في قصتون بجهنم بجنة سلزا في نقرون عندما يتشهون انفرا نبران انكجل نبر لك سنوتان رسالة ودزا ود الدنيا ود حاجة لزان الترسى ياز هذا الاستكاكل جهنم كما يتبع في تتنكك والله يتنكرم جهنم لا والله بالا سلطانو جهنم لا يتنكرم والله وطاتو يتنكرم قلبتنيا يتنكرم تيزا تطفرا يجگر جهنم لا ستورور
ጥፋት ብቻ ነው የምትጣራው فليس له اليوم هاهنا حميم ولا طعام إلا من غسلين لا يأكله إلا الخاطئون ወደ ዱንያ አትመለሱም ይባላል የሶስተኛው ምኞት ሶስተኛው ጥያቄያቸው ለአንድ ቀን ብቻ በረድ ይበልልን ይላል አንወጣም ለዘላለም ጀሃነም ውስጥ ነን ሁሌም እንቀጣለን ለአንድ ቀን ብቻ ጋብታ ለአንድ ቀን ብቻ ረፍት ለአንድ ብቻ ቀለል ይበልልን ይላሉ لا يقضى عليهم فيموتوا ولا يخفف عنهم من عذابها كعذاب ما يقدسلاቸው فذوقوا فلن نزيدكم إلا عذابا ዑለማዎች እንዳሉት የመጨረሻው ጥያቄ የመጨረሻው መልስ ነው ለጀሃነም ሰዎች ከሚሰሙት ነገር የበለጠ ክፉ የሚሰሙት ንግግር ይሄ فذوقوا ቅመሱ ይባላል فلن نزيدكم إلا عذابا ቅጣትን እንጂ ስቃይን እንጂ አንጨምርላችሁም ሚጠጣ ነገር ይላሉሽ ሚጠጣ ነገር ጥም ገደለን ተቆራረጠን ጀሃነም ጠጡ ተብለው ይሰጣሉ قال الله وسقوا ماء حميما በጣም የፈላ ውሃ በጀሃነም እሳት የፈላ ሐሚም ይሰጣቸውና ይጠጡታል የወድቃቸውን ቆራርጦ ይዞ ይወጣል فقطع معهم الله يمكرنا على عباد الله አቅለኛ ሰው ብሎ ማለት ዛሬ የፈራ ሰው ነው ነገ ላይ ፈራ ዛሬ የፈራ ነው ነገ ላይ ሰጋ ዛሬ የሰጋ ነው ጀነት ውስጥ ያሉ ሰዎች እርስ በርስ ሲመካከሩ ሲተዋወሱ የአላህ ኒዕማ ምንድነው ያሉት إنا كنا قبل في أهلنا مشفقين فمن الله علينا ووقانا عذاب السموم إنا كنا من قبل ندعوه إنه هو البر الرحيم إنيا كودرو ቤተሰቦቻችን ላይ ሆነን እንፈራው ነበራል 10 ሳንቲም ላይ አላህን ይፈሩታል ጎረቤት ላይ አላህን ይፈራል ምትተዋቃል ላይ አላህን ይፈራል ዲኑ ላይ አላህን ይፈራሉ እያንዳንዱ ቦታ ላይ አይናቸው ላይ ጆሮአቸው ላይ አካላቸው ላይ አላህን ይፈሩ ነበር ይተነቀቁ ነበር አንተ ጉልበትህን አሲ ወይ ተቃራኒን ጉልበት አትመልከት አሸንፈዋለሁ ምን ያመጣል ምንም አያመጣም ደካማ ነው ሴት ነች ጎረቤት ነው ምስኪን ነው ሰው የለውም ዘመድ አዝማድ ጎሳ አንተ የምታየው በጉልበት ነው ካንተ የበለጠው ረብ العالمين ጀሃነም إنا كنا قبل في أهلنا مشفقين እኛ ቤተሰቦቻችን ላይ ሆነን እኮ እንፈራው ነበር አላህን እንጠነቀቀው ነበር ትእዛዙን መጣስ እንፈራ ነበር ሐራሙን መፈጸም እንፈራ ነበር አይናችን በሚያየው እንፈራው ነበር ጆሮአችን በሚሰማው እንፈራው ነበር ምላሳችን በሚናገረው እንፈራው ነበር فمن الله علينا الله الذي وفقنا ولتان واللننا ووقانا عذاب السموم كجهنم قطات الله طبقنا إنا كنا من قبل ندعوه እንጃኮ እንማጸነው ነበር ዱንያ ላይ ያያለን ዱዓ ላይ እንዘናጋም ነበር ኢባዳው ላይ እንዘናጋም ነበር ሁሌም የአላህን በር እናንኳኳ ነበር فمن الله علينا الله لتاون والله إنه البر الرحيم إنا كنا من قبل ندعوه إنه البر الرحيم عباد الله የጀሃነም ክፋት የጀሃነም ስቃይ የጀሃነም መከራ አላህን ፈሪ የሆኑ ሰዎች በርቀት ተነግሯቸው ልክ እንደሚያዩት ሆነው ፈርተው እንቅልፍ አሳጣቸው ነው ያሳደረቻቸው እንቅልፍ አጣው ነው ያደሩት ጀሃነም ስትመጣ ደግሞ ስታየት ደግሞ ፉጨቷን ጩኸቷን زفير شهيق على الله ጩኸት አላት ቁጭት ደግሞ ማግሮምሮም አላት ስትመጣ ስትጣል ጀሃነም ላይ هل من مزيد ሌላ ማለ ወይ አምጡ ትላለች እኔ ለእናንተ ነው ተዘጋጀሁት ትላለች አምባገነኖች ኩራተኞች ሰው ይረግጡ የነበሩት የታሉ ለአላህ ማያጎነብሱት መተናነፍ ያለለው ዱንያ ላይ በአላህ አልተሰባበሩት ዛሬ እኔ ሰባብራቸዋለሁ ላለው ትላለች
ጀሃነም ነብያችን አለይሂ ሰላቱ ወሰላም የጀሃነምን ክብደት ሲነግሩን يؤتى بجهنم يوم القيامة የቂያማ ቀን ጀሃነም ተይዛ ትመጣለች አለ ገና ቁጭቱ የሚጀምረው ጀሃነም ስትታይ ነው يتذكر الإنسان على الله يتذكر الإنسان وأنى له الذكرى يا ليتني قدمت لحياتي لا لك جهنم سيسو يستوصل نبيون يستوصل قرآن يستوصل دنيا لا يتبالون يستوصل شلا يلون يستوصل الله نعم صبتن يستوصل يقصصال ግን ምን ይጠቅማል على الله وأنى له الذكرى كيف ይመጣል አሁን ጀሃነም ነው ስለዚህ አንተ ሁለቱን ላይ ዱንያ ላይ የፈለግነው ብንተው ዳር አመል የሥራ አገር ነው ምታጅድበት እዚህ አይደለም አላህ የሆነ ነገር ቢያቻክልልህም ከሥራ ግን ይሄ መዝራት ነው ዘራህም አግበሰበስክም ባረምም ተውክም አሾፍክም ዱንያ ላይ ነህ ተብለሃል እድሜ አለ لك كموتك بحالا دار الجزاء كفية أجر في جمر كذا وايت أيتكم صدق أيتكم قشة أيتكم يؤتى بجهنم يوم القيامة لها 70,000 ملك زمام مع كل زمام 70,000 ملك يجرونها جهنم تمطع لك 70 مقوتة الله تعالى 70 ملائكة يانداندون 70 يقوتة يزوات مطع الجهنم 70 ما سريا عندون 70 ملائكة نم يقوتتو لما أنت زجاجت لما أنت تقطعت اسكت تقر تقطعت اسكت نطع تقطعت اسكت قلا عندما توزع حديث وبرزت الجحيم للغاوين لطماميዎች ለአማጺዎች ግልጽ ትሆናለች ስለ ጥልቀቷማ አትጠይቅ እንደዛ አይነት ጥልቀት አልተሰማም ጀሃነም ውስጥ እንዳለ درك الأسفل الله زقطتان ብዙ ዝቅጠት ነው ጀሃነም ደረጃ ሳይሆን ዝቅጠት ነው ወደታች በጥፋቱ ልክ በኩፍሩ ልክ በአመጹ ልክ ይዘቅጣል ጀሃነም ላይ ان المنافقين في الدرك الاسفل من النار እንዳለው ስለ ስፋታ ሲናገሩ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለ ጥልቀቷ አንድ ቀን ቁጭ ባሉበት ነው ሰለላሁ ዐለይሂ ወሰለም አጠገብ ድምጽ ሰሙ የመውደቅ ድምጽ ወጅባ ነብያችን ሰለላሁ ዐለይሂ ወሰለም ይመክሯቸው ፈለጉ ሰሃቦች ሊገስጿቸው ፈለጉ ያስታውሷቸው ፈለጉ ሰሃቦችም ያስፈልጋቸዋል መንከት አተድሩና ما هذا ምን እንደሆነ ታውቃላችሁ ያሏቸው አናቅም አሉ ሰሃቦች الله ورسوله عالم قال هذا حجر ألقي به في شفير جهنم من 70 خريفا ይሄ ድንጋይ እኮ ነው አሏቸው ከጀሃነም አፋፍ ላይ የዛሬ 70 ዓመት ተወርውሮ ነበር አሉ የዛሬ 70 ዓመት ጀሃነም አፋፍ ላይ የተጣለ ድንጋይ ነው አሁን የሰማችሁት فالآن أدرك لها قعرا አሁን ነው ዝቅጠቷን ስሯን ያገኘው አሉ ነው ጀሃነም ላይ ተወርውሮ ድንጋይ 70 ዓመት ይፈጅበታል ጥልቀቷን ሊያገኝ ሊደርስ አንተ እዛ ውስጥ ትጣላለህ እዛ ውስጥ ትወረወራለህ يا أيها الذين آمنوا قوا أنفسكم وأهليكم نارا ራሳችሁንም ቤተሰባችሁንም ከእሳት ጠብቁ አያገባኝም የለም ቤተሰብ ውስጥ ባለቤቴ ሰገረች አልሰገረች የራሷ ጉዳይ አይቻልም ልጄ በል ትጠየቃለህ قوا أنفسكم وأهليكم نارا كلكم راع وكلكم مسؤول عن رعيته من ቀራችሁ ማለት አለብህ ምን በላችሁ እንደምትለው ምን አወቃችሁ ድንበር ገፋችሁ ወይ አዛ ታረጋላችሁ ወይ ምላስ ካለባት ውሸት ካለባት ለይብነት ካለባት አዛ ካለባት አላህ ይጠይቃል ስለሁሉም አታግበስብስ فإن الناقد بصير قوا أنفسكم وأهليكم نارا وقودها الناس والحجارة መቀጣጣያዋ ድንጋይና የሰው ልጆች የሆነቿን እሳት ተጠንቀቁ አለ አላህ እሳት አይታል ከድንጋይ ሲቀጣጠል ዱንያ ላይ ያለቿን እሳት ምሳሌ ያደረጉ ነው ሰለላሁ ዐለይሂ ወሰለም አንተ ዱንያ ላይ እሳት ሲነሳ እንዴት ነው እሳተ ገሞራ እና አንተ ራስን እዛ ውስጥ እንዴት ነው የምታስብ እንዴትስ ትችለዋለህ ይሄ ቀላል እሳት ከመሆኑም ጋር ከጀሃነሙ አንጻር ነብዩ ሰለላሁ ዐለይሂ ወሰለም አራይቱም ናረኩም هذه እቺን እሳት አያችኋት ወይ አሉ ዱንያ አው ሲሉ ነብዩ ሰለላሁ ዐለይሂ ወሰለም انها جزء من 70 جزءا من نار جهنم አሏቸው ከጀሃነም እሳት
አንድ ሰባኛ እጅ ነች አሉ قالوا يا رسول الله إن كانت لكافية يا الله ملاكتنيا هوي بقي نشكو بقي النبرتشم وي بلوالات يعني ولكنها فضلت عليها ب69 درجة لا أرلم አሉ በ69 አላህ አብላጫ አርጓታል የጀሃነም እሳት አለ ነፍስያ ስታምጽ ኩራት ሲልህ የዱንያ ጥማት ሲገባብህ ከጌታ ስትርቅ ከሰላት ከኢባዳ ስትዘናጋ ሲሻማ አቃጥልና እጅህን ያስጠጋ አንዳንድ ሰለፎች ያረጉ እንደነበረው ሲዘናጉ ነፍስያቸው ስትደርቅባቸው ሲቸጋገሩ እሳት ይለኩሱና ጣታቸውን አስገብ እጄ ትቺ ያለሽ ወይ ይሉ ነበር አችልም አንተ ሙለህ የጀሃነም ወባብ እጥፍ ሲሆንስ እንድንመከር ነው የጀሃነም ሰዎች በአላህ የካዱ ሰዎች ኩራተኞች አምባገነኖች አላህን ማይፈሩ الله سبحانه وتعالى وإن منكم إلا واردها لجهنم كتكس حال كتكس بوهلا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا كان أنت عند بيلم جهنم يورد بهون انجيال وده جهنم تبطع الله شو جهنم جربا لا يتقوم الله አንዳንዱ ለሞት ጀሃነም ውስጥ ትገባላችሁ ብለው ፈስሯል በል የተፈለገበት ጀሃነም ላይ መምጣቱ ጀሃነም ላይ የሚዘረጋው ስራጥ ላይ ሁላችሁ መታችሁ ትቆማላችሁ ጀሃነም ላይ ነው ያላችሁ ከጸጉር የሳሳ ከሰይፍ የሰላ ነው ስራጥ እዛ ላይ ሆናችሁ ጀሃነም ላይ ትቆማላችሁ ከዛስ ثم ننجي ከዛ ነጃ ይወጣሉ አለ አላህ اتقوا አላህን የፈሩት የተጠነቀቁት ሌሎቹ ይጣላሉ ሌላው በሙሉ ይራገፋል ሌላው ይጮሃል ሌላው ይሰቃያል ለአበደል አብዲን ለዘላለም ዱንያ ላይ የምትኖረው 60 ዓመት 70 ዓመት 100 ዓመት ቆመ ሁሌ ያለቀስክ አላህን ብትከጅል አኺራ ካለው ቅጣት ስቃይ ርዝመት አንፃር ብዙ አይባል እንዴት ነው አላህ ጊዜ ሰጥቶ ወጣትነት ሰጥቶ አፊያ ሰጥቶ ፈቅዶልህ መብላት መጠጣት መስራት መንቀሳቀስ በጉዳይ አላህን ፍራ ሰላትህን ጠብቅ قبليه بعديه طبق دعاء ارق لدينه بوصا ست دنيان اتاملك لدنيا تودد اتطلع اچي دنيا جسر ودا اخره مشاغريا دلديه እንጂ መኖሪያ አይደለች ዱንያ ከተስተካከለ ተስተካከለ ዱንያ ካጣውሉን አጣ ሚዛናችን ዱንያ አይሁን ثم ننجي الذين اتقوا ونذر الظالمين فيها جثيا ظالموችን የተንበረከኩ ሆነው جهنم لا يتفن انطلعوا إلى الله نسأل الله لنا ولكم التوفيق والسداد الله تتقامي وشادرقن عندما تاكوت رمضان هيدوال ألقوال كل من نمكر على نقلت على لكن بيتاكين سنيد مانن سنملس مانن أمس كان متشاكرت الله يوفقه سو بزو كرتال فعندك أن الله نجاك على نجاتنا نتقام دعاء النابزة والله سبحانه وتعالى عفوتاون نطيق عائشة عند طيقتشو نبي صلى الله عليه وسلم رأيت إن أدركني ليلة القدر ماذا أقول قال قولي اللهم إنك عفو تحب العفو فاعف عني أنت عفو باينه عفو تانو تودال عفو بلين عفو كاله دنيا ما آخرام تستقاكل ሰዎቹ ብዙ ነው ዱዓ አልችልም ብዙ ይላል እቺ ብቻ አላህ ከሰጠህ ተስተክ አላህ አፉ ይበልህ የሰጠውን አፉ ይልሃል በርዝቅ አፉ ካለ ያሰፋልሃል ዱንያ አፉ ካለ ይስተካከላል ቤተሰብ ነገር ይስተካከላል ዱዓ ሙስተጃብ ይሆናል አኺራ ይስተካከላል ጉዳዩ በአጠቃላይ አላህ አፉ እንዲልህ ነው ኢነከ አፉወን تحب العفو فاعف عنا والحمد لله رب العالمين